ሰላም እንኳን ደህና መጣችሁ ዌልካም። ይህ ፓርት 2 ከባለፈው የቀጠለ የዩቲዩብ ማስተር ኮርስ ስልጠና ሁለተኛ ክፍል ነው ማለት ነው። በዛሬ የምናየው የዩቲዩብ ቻናል መፍጠርና ብራንድ እንዴት እንገነባለን የሚለውን እናያለን ማለት ነው። እስከ መጨረሻው ብትከታተሉ ብዙ ጠቃሚ ነገር ታገኛላችሁ። የዚህኛው ፓርት ሞጁል ዓላማ አንደኛ ተመልካችን የሚስብ ሙያዊ ገጽታ ያለውና በዩቲዩብ የሰርች ዘዴዎች በቀላሉ ሊገኙ የሚችሉ ጠንካራ ዩቲዩብ ቻናሎችን መገንባት እና የኛን ችሎታና ክህሎታችንን ማቅረብ ነው ማለት ነው። በዚህ ሞጁል ወይም ፓርት 2 ላይ የምንሸፍናቸው ዋና ርዕሶች ቻናል በትክክል መፍጠርና ማዋቀር፣ ጠንካራ የዲጂታል ብራንድ መገንባት፣ እንደዚሁም የላቁ የቅንብር ማስተካከያዎችን ማድረግ፣ የቻናል ሲኢኦ እና ኪወርድ ስልቶችን እንዴት እንጠቀማለን፣ በሰርች ታይም ቻናላችን ቪዚብል እንዲሆን በብዙ ሰዎች ጋር ተፈልጎ እንዲገኝ ምን ማድረግ አለብን፣ ምን አይነት ኪወርዶችን መጠቀም አለብን የሚለውን በሰፊው እናያለን ማለት ነው። ሌላው ዩቲዩብ ቻናል የመክፈት ደረጃዎች ስቴፖች አሉት። ይህን ቻናል አከፋፈት በባለፈው ከአሁን በፊት የሰራሁት ቪዲዮ አለ። ፕራክቲካሊ ያንን ቪዲዮ ከመጀመሪያው እስከ መጨረሻው ተከታተሉት። እዚህ ጋር ቲዎሪቲካሊ ነው የምናየው። ያንን ቪዲዮ ሪኮመንድ አደርጋችኋለሁ ከዚህ ቪዲዮ በኋላ ማለት ነው። ቻናል እንዴት ነው የምንከፍተው የሚለው ጉግል አካውንታችሁን ተጠቅማችሁ ዩቲዩብ ላይ ገብታችሁ ቻናል ክሬት ታደርጋላችሁ። የራሳችሁን የመረጣችሁትን ስም ባለፈው እንዴት ኒች ኮንቴንት አይነት እንዴት እንደምንመርጥ ባየነው ፓርት ላይ ማለት ነው። እዛ ጋር እናንተ መርጣችሁ ያዘጋጃችሁትን የቻናል ስም እዚህ ጋር ታስገባላችሁ ማለት ነው። ጉግል አካውንት ሳይን ኢን ታደርጋላችሁ፣ ቻናል ክሬት ታደርጋላችሁ ዩቲዩብ ላይ ገብታችሁ የምትፈልጉትን ስም ታስገቡና የራሳችሁን ስም ፕሮፋይል ፒክቸር ወይ ሎጎ ትጠቀማላችሁ ማለት ነው። በጣም ሲምፕል ነው። የቻናላችሁ ስም ሁልጊዜም አጭር፣ ለማንበብ ቀላልና በቀላሉ የሚታወስ መሆን አለበት። ሰዎች የኛን ቻናል ኔም በቀላሉ የሚያውቁት፣ የሚያነቡት፣ የሚያስታውሱት መሆን አለበት ማለት ነው። የቻናል ስም ምርጫ መመሪያ አለው። አንድ የቻናል ስም ሊኖሩት የሚገቡት መስፈርቶች አጭርና ግልጽ መሆን አለበት። በአንድ ንባብ የምንረዳው በአንድ ቃል የሚገለጽ ቢሆን ራሱ አሪፍ ነው። አጭርና ግልጽ ይሁን። ሁለተኛው ልዩ መሆን አለበት። ዩኒክ፣ ከሌሎች ጋር የማይመሳሰል ልዩ መሆን አለበት። ሶስተኛው ከይዘታችን ጋር የሚዛመድ መሆን አለበት። ርዕሳችንን የሚገልጽ የቻናል ስማችንና የምንሰራው ኮንቴንት ሞር ተመሳሳይ ወይ ተቀራራቢ ቢሆን በጣም ጥሩ ነው ማለት ነው። የምንሰራው ኮንቴንት እና የቻናላችን ስም ተመሳሳይ ቢሆን በጣም ተመራጭ ነው። መወገድ ያለባቸው ስህተቶች የቻናል ስም ስንመርጥ ረጅም ስሞችን ለማስታወስ እጅግ ውስብስብና የሚከብዱ የሆኑ ስሞችን መጠቀም የለብንም። ቁጥሮችን መቀላቀል፣ አብሮ መደርደር እሱም አይፈለግም። አስቸጋሪ ፊደላትን መጠቀምም አያስፈልግም ማለት ነው። ግልጽና አጭር ልዩ የሆነ ከይዘታችን ጋር የሚዛመድ የቻናል ስም መምረጥ አለብን ማለት ነው። ሌላው የፐርሰናል ብራንድ ምንነትና ጥቅሙ ነው። ብራንድ ማለት ያው ተመልካች የእርስዎን ቻናል ወይም ስማችሁን ሲያነቡ ወይም ሲሰሙ በአእምሯቸው የሚፈጠረው አጠቃላይ የምስልና ስሜት ነው። የኛ ስም ወይም የቻናላችን ስም ሰዎች ጋር ሲደርስ ምንድነው እነሱ አእምሯቸው ውስጥ የሚፈጠረው የሚለውን ነገር የምንገነባበት መንገድ ብራንድ ይባላል። አንደኛው ቪዚቢሊቲ አይደንቲቲ ነው፣ ቪዥዋል አይደንቲቲ ነው። ሎጎአችን፣ የከለር ምርጫችን እና የፎቶ ቅንጅታችን እኛን ይገልጸናል ማለት ነው። ቶንና ቮይሳችን፣ በቪዲዮዎቻችን ውስጥ የምንጠቀመው ያንዳንዱ የድምፅ አቀራረብም ሆነ የቪዲዮ ስልታችን እኛን ብራንዳችንን የሚገልጽ ነው ማለት ነው። ኳሊቲ ነው ሌላው ለተመልካች የምንሰጠው ጥርት ያለ ደረጃ ያለው ኮንቴንት ሊሆን ይችላል ማለት ነው። እኛን የሚገልጽ ብራንዳችንን የሚገልጽ ነው። ጠንካራ ብራንድ መገንባት ጥቅሙ ቻናላችን ተመልካች ዘንድ በቀላሉ ጎልቶ እንዲታይ ያደርጋል። ከፍተኛ እምነትና ትረስት በፍጥነት ይፈጥርልናል ማለት ነው። ሶስተኛው ለረጅም ጊዜ የቻናላችን ማደግ ጠንካራ መሰረት ይፈጥራል ማለት ነው። ቻናላችንን ለረጅም ጊዜ እንድናሳድግ ይረዳናል አሪፍ ብራንድ ካለን። የቻናል መለያ አርማ ወይም ሎጎ፣ ጥሩ ሎጎ ሊኖሩት የሚገቡ ባህሪያት አንደኛ ኤችዲ ጥራት ያለው መሆን አለበት ሎጎአችን።
በሁሉም ስክሪኖች ላይ በግልጽ የሚታይ ቀላል ንድፈ ሐሳብ ያለው ሲምፕል ዲዛይን፣ ውስብስብ ያልሆነ የሚታወስ የሆነ ሎጎ ዲዛይን መሆን አለበት። ክብ የሆነ ቅርጽ፣ ጫፎቹ ያልተቆራረጡ የሆነ ምርጥ ዲዛይን ሎጎ መሆን አለበት ማለት ነው። እነዚህን እንዴት እንስራቸው ካላችሁ ካንቫ፣ አዶቤ ኤክስፕሬስ በቀላሉ ለአጠቃቀም ምቹ የሆኑ ሌሎችም አሉ። ኤአይዎችን ተጠቅማችሁ አሪፍ ሎጎ መስራት ትችላላችሁ። ዋናው ማተኮር ያለባችሁ ኤችዲ ጥራቱ ላይ ሲምፕል ዲዛይን የሆነ ውስብስብ ያልሆነና ሰዎች በቀላሉ የሚረዱት አይነት ሎጎ ብናዘጋጅ አሪፍ ነው ማለት ነው። ሌላው ዩቲዩብ ባነር ነው። ይሄ የሽፍን ምስል የምንለው ባነራችን የቻናላችን ዋና ሰሌዳ ሲሆን ጎብኚዎች ኦዲየንሶቻችን ወደ ቻናላችን ሲመጡ መጀመሪያ ላይ ሊመለከቱት የሚችሉት ነው ማለት ነው። ሊካተቱ የሚገቡ ነገሮች የቻናሉ ስምና መለያ አርማ ሎጎ ሊኖርበት ይችላል። ቻናላችሁ ምን እንደሚያቀርብ የሚገልጽ አጭር መፈክር ሊኖረው ይችላል። የቪዲዮ አፕሎድ ስኬጁላችን ታይምም እዛ ጋር ልናስገባ እንችላለን። በሳምንት 3 ቪዲዮ፣ 4 ቪዲዮ፣ በየቀኑ አንዳንድ ቪዲዮ ወይም እኛ በምንሰራበት ስኬጁላችን መሰረት ባነሩ ላይ መጥቀስ እንችላለን ማለት ነው። እሺ ሌላኛው የቻናል መለያ ስም ነው ወይም ዩዘር ኔም የምንለው። ሃንድል ማለት የእርስዎን ቻናል ብቻ የሚለይ እና በአት ምስል በኤክባ በዛ ምስል የሚጀምር መለያ ስም ነው። ዩዘር ኔማችን ታውቃላችሁ። አት ብላችሁ የእናንተን ስም ስታስገቡ ቻናላችሁ የሚመጣበት ዩዘር ኔም ነው። ያ በጣም ወሳኝ ነው። ቻናላችን ቪዚብል የሚሆንበት በዚህ ስም ነው። ኮሚኒቲ ላይ ወይም ደግሞ የተለያዩ ኢንተራክት ስናደርግ ከኦዲየንሶቻችን ጋር የሚመጣው የዩዘር ኔማችን ስም ነው ቪዚብል የሚሆነው። ሃንድላችን ከቻናላችን ጋር ተቀራራቢ የሆነ ስም ብንጠቀም አሪፍ ነው። የእናንተን ብቻ የሚለይ መለያ ስም ማድረግ ማለት ነው። ሌላው የቻናል ምርት መግለጫ ነው። አንድ ቻናል አባውት ሴክሽኑ ላይ ስለኛ የምንጠቅስበት ፓርት ማለት ነው። የአባውት ክፍል ተመልካቾች ወደ ቻናላችን በሚመጡ ጊዜ በፍጥነት እንዲረዱ ስለዚህ ቻናላችን ዩቲዩብ ደግሞ ቻናሉን ለትክክለኛው ሰው እንዲመክረው ወይም ደግሞ እንዲያደርሰው ሪኮመንድ እንዲያደርገው የሚያግዘው የአባውት ሴክሽናችን ላይ የምናስገባው ዲስክሪፕሽን ነው ማለት ነው። በዛ ውስጥ ቻናሉ ምን አይነት ጥቅም እንደሚያቀርብ ማስገንዘብ አለብን። በቀን ስንት ቪዲዮ እንደምንለቅ መግለጽ አለብን። ተመልካቾች ሰብስክራይብ እንዲያደርጉ የምንጠይቅበት ፓርት ነው። ለተለያዩ ፕሮሞሽን ለንግድ ከሆነ ደግሞ ማስታወቂያዎችን የሚሆን ነገር የኢሜል አካውንት ወይ የኢሜል ኮንታክታችንን የምናስቀምጥበት ፓርት ነው ማለት ነው። እዛ ጋር ወጥ የሆነ ሰሌክት አድርገን አሪፍ ነገሮችን ማስቀመጥ አለብን። ሌላኛው የቻናል መፈለጊያ ቃላት ኪወርድ የሚባሉ አሉ። በእኛ በምንሰራው በይዘታችን ተቀራራቢ የሆኑ ቃላትን ኪወርዶች እነዛ መጠቀም ማለት ነው። ቻናሉ በሚያተኩርበት ተቀራራቢ የሆኑ ቃላትን ኪወርድ ፓርት ላይ ማስገባት አለብን ማለት ነው። የዋና ቶፒክ አለ፣ ሰብኒች አለ፣ ታርጌት አለ። እዚህ ጋር በአጠቃላይ መጠቀም ያለብን ኪወርዶች ለምሳሌ ዩቲዩብ ኢትዮጵያ፣ ኦንላይን ቢዝነስ፣ ቴክ ቱቶሪያል፣ ዩቲዩብ ቱቶሪያል፣ ኤአይ አምሃሪክ፣ ኢትዮጵያ አምሃሪክ ቪዲዮ እንደዚህ እያል ኪወርዶችን ኪወርድ ቦታ ላይ ከቻናላችን ይዘት ጋር ተቀራራቢ ያለውን ኪወርድ ሴሌክት አድርገን መርጠን ማስገባት አለብን። እንደ አይነት ነገሮችን በነገራችን ላይ ነገርኳችሁ ቪዲዮ ላይ ሄዳችሁ ተመልከቱ። እኔ የሰራሁት ቪዲዮ ላይ ተመልከቱ። በኤአይ ብቻ ታግዘን አሪፍ ኪወርዶችን ማስገባት እንችላለን ማለት ነው። ሌላው መሰረታዊ የቻናል ቅንብሮች ናቸው። ቻናላችን ከመጀመሪያው ቀን ጀምሮ ስኬታማ እንዲሆን እነዚህን የዩቲዩብ ስቱዲዮ ቅንብሮች ማስተካከል አለብን ማለት ነው። የኛን ሀገርና ቋንቋ እኛ የምንኖርበትን ሀገር እና የምንኖርበትን ሀገርና የምንሰራበትን የቋንቋ አይነት ሴቲንግ ላይ ማስተካከል አለብን። በቀላሉ ሌላ ደግሞ አፕሎድ ዲቮልት ማድረግ አለብን ማለት ነው።
ሁሌም በቪዲዮ መግለጫ ስር ሁሌም እንዲኖር የምንፈልገውን ቻናል ዲስክሪፕሽን ላይ አስቀድመን ጽሁፎችን አዘጋጅተን ማስቀመጥ አለብን ማለት ነው። ፐርሚሽን ሌላው የቻናላችን እያደገ ሲሄድ ሌሎች ሰዎች ቻናሉን እንዲያስተዳድሩ ቻናል ማናጀር መስጫ አለ። እዛ ጋም ቻናላችንን ለሌላ ማናጀር ኮንትሮል እንዲያደርግልን መጠቀም እንችላለን ማለት ነው። ሌላኛው የስልክ ቁጥር ማረጋገጫ ነው። ቬሪፊኬሽን ፓርት አለው። እዚህ ቬሪፊኬሽን ላይ ኖርማሊ ቬሪፋይ የምናደርገው ስልክ ቁጥራችንን ነው። ስልክ ቁጥራችንን ከምንኖርበት ሀገር ጋራ ማች አድርገን ስናስገባ ረጃጅም ቪዲዮዎችን አፕሎድ እንድናደርግ እንደዚሁም ቀጥታ ስርጭት ላይቭ ስትሪም እንድንገባ ከስተም ተምኔላችንን የቀያየርን እንድናስገባ ያግዘናል ማለት ነው። ሶ እነዚህን ከመጀመሪያው ቶሎ ማስተካከል ይኖርብናል ማለት ነው። ሌላኛው አድቫንስ ፊውቸር ናቸው። የላቁ ባህሪያት የምንለው የማረጋገጫ መንገዶች አሉት። ሶ እነዚህ አድቫንስ ፊውቸር እንደምታውቁት የመጀመሪያው ስታንዳርድ ፊውቸር አለ። ቪዲዮ አፕሎድ ማድረግ፣ ፕሌሊስት መክፈት፣ ከዛም አልፎ ደግሞ ኢንተርሚዲየት ፊውቸሮች አሉ። ልክ ስልክ ቁጥራችንን ቬሪፋይ ስናደርግ ተምኔል መቀያየር፣ ረጃጅም ቪዲዮዎችን ከ15 ደቂቃ በላይ ቪዲዮ መፖሰት፣ ቀጥታ ስርጭት መግባት የምንችልበት ነው። አድቫንሱ ደግሞ ከዚህ የተሻለ ነው ማለት ነው። ሶ የቪዲዮ ማረጋገጫ ይኖረዋል። መታወቂያ አይዲ ተጠቅመንም ማረጋገጥ እንችላለን። ሶ ቻናል ሂስትሪ ለማሳደግ ደግሞ እንደዚሁ ምን ማድረግ አለብን? የተለያዩ ኮንቴንቶችን በቀጣይነት ያለው መልኩ ቪዲዮአችንን ስንሰራ ቻናል ሂስትሪያችንም በራሱ ይከፍታል ማለት ነው። እነዚህን ስናደርግ የምናገኛቸው ጥቅሞች ምንድነው? ኤክስተርናል ሊንክ እንድንጠቀም ዲስክሪፕሽን ላይ ቪዲዮ ፖስት አፕሎድ ስናደርግ ዲስክሪፕሽን ላይ ሊንኮችን እንድንጠቀም የሚያደርገን የአድቫንስ ፊውቸር ኦን ሲሆን ነው ማለት ነው። በየቀኑ የምንጭናቸው ቪዲዮዎችና ሾርቶች ብዛት እንድናሳድግ ያግዘናል። የቅጂ መብት ጥያቄዎችን እንድናቀርብ ሌሎች ሰዎች የኛን ቪዲዮ ሲፖስቱ ኮንቴንት አይዲ ክሌም በይፋ ማቅረብ እንድንችል ያግዘናል ማለት ነው። ሌላው ቻናል ማበልጸጊያ ነው። ቻናል ማበልጸጊያ የብራንዲንግ ከስተማይዜሽኑ የመጀመሪያው 50% የሚይዘው ላያወቱ ነው። የፊት ገጽ መዋቅራችን ፊውቸርድ የሚሆኑ ቪዲዮዎች እና የፕሌሊስቶች 50% ይይዛሉ። እነሱ ላይ በጣም ጥንቃቄ ማድረግ አለብን። ብራንዳችንን የሚገነባልን ቻናላችንን የሚያስተዋውቅልንን ነገሮች እዛ ጋር በትክክል ማስገባት አለብን ማለት ነው። ሌላው ብራንዲንግ 30% ነው። ፕሮፋይል ፒክቸር፣ ባነር እና ቪዲዮ ወተርማርክ 30% ይይዛል። ሌላው ቤዚክ ኢንፎርሜሽን 20%፣ የቻናል ኔም፣ ሃንድል፣ ዲስክሪፕሽን እና ሊንኮች እነዚህ ቻናላችንን የምናሳድግበት በቁጥር ሲታዩ እነዚህ ናቸው። እነዚህ ላይ ትኩረት ማድረግ አለብን ማለት ነው። ሌላው ቻናል ትሬለር እና ፊቸርድ ቪዲዮ ነው። የመጀመሪያው ሁክ መጠቀም፣ የራሳችንን ይዘት ማስተዋወቅ እና የሰብስክራይብ ጥሪ የምናደርግበት ትሬለር የምንሰራውን ቪዲዮ የምናስተዋውቅበት አጭር ቪዲዮ ማለት ነው። እስከ 60 ሰከንድ የሚረዝም መጀመሪያው ላይ ስለ ዋና ቪዲዮ ሐሳብ ሁክ መጠቀም፣ ከዛ ዋናውን ይዘት ማስተዋወቅና ሰብስክራይብ ጥሪ ማድረግ መጨረሻ ላይ። ብዙ ጊዜ ከ30 እስከ 60 ሰከንድ የሚወስድ አጭር ግልጽ የሆነ ቪዲዮ ነው። እነዚህን መጠቀም ትችላላችሁ ለማስታወቂያነት ማለት ነው። ሌላኛው የቪዲዮ ስብስቦች ወይ ፕሌሊስት መፍጠር ቻናላችንን የሚያሳድግ አንድ ነገር ነው። ዎች አወር የሚጨምርልን ተመልካቾቻችን እዛው ሳይወጡ ቪዲዮ እዛው ፕሌሊስት ውስጥ እየገቡ የሚያዩት የቪዲዮ ስብስብ ማፍጠሪያ ነው። ዎች ታይም ማሳደጊያ ነው። የተደራጀ ቻናል እንዲኖረን ያደርጋል። ለምሳሌ ዩቲዩብ ቱቶሪያሎችን ስናስቀምጥ የተለያዩ የኤዲቲንግ ትምህርቶችን መስጠት ብንፈልግ በፓርት ያለውን የምናስቀምጥበት የቪዲዮ ስብስብ መፍጠሪያ ፕሌሊስት ወሳኝ ነገር ነው። እሱንም መጠቀም አለባችሁ ማለት ነው። ሌላው የቪዲዮ ሰብስክራይብ አርማ ነው። ይሄ ወተርማርክ ቪዲዮአችን ላይ ከታች በኩል በቀኝ በኩል የምናስቀምጠው ሰብስክራይብ አርማ ነው። ሰዎች ቻናላችን ቪዲዮአችንን ባዩ ሰዓት ያንን ሲመለከቱ ሰብስክራይብ እንዲያደርጉ የምናስተዋውቅበት ቦታ ነው።
በሁሉም ቪዲዮዎቻችን ታችኛው ቀኝ ጥግ ላይ የሚቀመጥ አነስተኛ የብራንድ ማስቀመጫ ቦታ ነው። ዋና ጥቅሙ በቀጥታ ሰብስክራይብ እንዲያደርጉ ያግዛል ቪዲዮዎቻችንን የሚመለከቱ ሰዎች። እንደዚሁም የቪዲዮ ባለቤትነትን እውቅናን ብራንድ ያጠናክራል ማለት ነው። ሌላው የብራንድ ቀጣይነትና አንድነት ነው። ቪዲዮዎቻችን የከለር ምርጫ፣ የፎንት አጠቃቀም፣ የተምኔል ገጽታ ሁልጊዜም ተመሳሳይ ሲሆኑ በተመልካች ዘንድ የቻናላችን ታማኝነት በከፍተኛ ሁኔታ ይጨምራል። አንዱ ፕሪንሲፕል ይሄ ነው። ሁሉም ቪዲዮዎቻችን ላይ የራሱ የሆነ ኢንትሮና አውትሮ መግቢያና መጨረሻ ቻናላችን ወጥ የሆነ ብራንድ እንዲኖረው ያደርጋል ማለት ነው። ሌላው የሙያዊ ቻናል ማረጋገጫ ዝርዝር ነው። በዛ ውስጥ ሎጎና ባነር መኖር አለበት። አባውት ሴክሽን በትክክል መግባት አለበት። የቻናል ኪወርድ ቻናላችን ሰርች ሲደረግ የሚገኝበትን ቃላቶች ፈልገን ማስገባት አለብን። ኪወርድ ፓርት ላይ ስልክ ቁጥር ቬሪፋይ ማድረግ አለብን። ታምኔል ከስተም የፈለግነው ለማስገባትና ረጃጅም ቪዲዮዎችን ለማስገባት የሚረዳን እሱ ነው። ሁለተኛው ክፍል ይሄን ይመስላል። በቀጣይ በፓርት 3 እንገናኛለን። በዛሬው የተማርናቸው ትምህርቶች ባጭሩ የዩቲዩብ ቻናል አወቃቀርና የስም ምርጫ መስፈርቶችን አይተናል። ሎጎ፣ ባነር እና ሃንድል ማዘጋጀት አይተናል። አባውት ሴክሽን እና የቻናል ኪወርድ አጠቃቀምን አይተናል። ስልክ ቁጥር ማረጋገጥ እና ያላቸውን ጥቅሞች አይተናል። ፕሌይሊስት፣ ወተርማርክ እና ወጥ የሆነ ብራንድ መገንባት የሚለውን ዛሬ አይተናል ማለት ነው። ይህን ቪዲዮውን ገብታችሁ ማየት የምትችሉት ከአሁን በፊት የሰራሁት ቪዲዮ አለ። ሙሉውን ፕራክቲካሊ እዛ ጋር መከታተል ትችላላችሁ። ዩቲዩብ ቻናል አከፋፈት የሚል አለ። ቀጣይ ፓርት 3 እንገናኛለን። እስከ መጨረሻው ድረስ አብራችሁን ስለሆናችሁ ከልብ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ታንኪዩ